የእግዚአብሔር ፈቃድ እንዴት ይታወቃል? በአዲስ ኪዳን እግዚአብሔር እንድናቀርብለት ሁላችንንም የሚጠይቀን ጥያቄ የራሳችንን ሰውነት። አንድ ሰው በራሱ ሰውነት ኃጢአትን ሲሰራ በነገራችን ላይ የራሱን ቤተ መቅደስ እያፈረሰ ነው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ ያውም ደግሞ እናንተ ናችሁ። ስለዚህ ቅዱስ ጳውሎስ ፍቅራችሁ ያለ ግብዝነት ይሁን ማለት ተውኔታዊ አይሁን ማለት ነው። ወይም ጠላታችሁን የእናንተ እንዲሆን ወይም ደግሞ ለዛች ቅጽበት ልቡ ወደ እግዚአብሔር እንዲመለስ በኃጢአት በክፋት የደነደነው በጥላቻ የደነደነው ልቡ እንዲቀልጥ የሚያደርግ ነው። ይሄ እሳት ፈቃድ እግዚአብሔር እንዴት ይታወቃል ለሚለው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 12 ላይ በደንብ በሰፊው ማብራሪያ ሰጥቷል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በዛሬው ትምህርታችን የሮሜ መልእክት ምዕራፍ 12 ጥናታችንን የምንቀጥል ይሆናል። ቅዱስ ጳውሎስ እንግዲህ በሮሜ መልእክቱ ምዕራፍ 12 ላይ ከምዕራፍ 1 እስከ ምዕራፍ 11 ድረስ ያሉትን ትምህርቶች ከምዕራፍ 12 ጀምሮ በደንብ በሰፊው ማጠቃለያ የሰጠበት ክፍል ነው። የሮሜ መልእክት ምዕራፍ 12 ማለት ነው። በዚህ መልእክቱ ላይ እንግዲህ በጣም መሰረታዊ የሚባሉ ትምህርቶችን አንስቷል። ከነዚህም መካከል ስለ ሕያው መስዋዕት በሮሜ የሚኖሩ ክርስቲያኖች የራሳቸውን ሰውነት ለእግዚአብሔር መስዋዕት አድርገው እንዲያቀርቡ በሰፊው አስተምሯል። ከዛ ውጭ ደግሞ ስለ ፈቃድ እግዚአብሔር እንግዲህ አብዛኞቻችን የእግዚአብሔር ፈቃድ እንዴት ይታወቃል ብለን እንጠይቃለን። በተለያየ ህይወታችን አጋጣሚ የትምህርት ዘርፍ ስንመርጥ ሊሆን ይችላል፣ የሥራ ዘርፍ ለመምረጥ ሊሆን ይችላል። አብዛኞቻችን ደግሞ የትዳር አጋር ሰው ሲመርጥ የእግዚአብሔርን ፈቃድ ይጠይቃል እና ፈቃድ እግዚአብሔር እንዴት ይታወቃል ለሚለው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 12 ላይ በደንብ በሰፊው ማብራሪያ ሰጥቷል ማለት ነው። ከዛ ውጭ እንግዲህ የሮሜ መልእክት ምዕራፍ 12ን በጣም ታዋቂ ካደረጉት ትምህርቶች መካከል ቅዱስ ጳውሎስ ስለ ፍቅር ያስተማረበት ቦታ ነው። ፍቅራችሁ ያለ ግብዝነት ይሁን ይላል እና ምን ማለት ነው? እውነተኛው ፍቅር ምን ማለት ነው? ያለ ግብዝነት ይሁን ሲልስ ደግሞ ምን እያለን ነው? በሚለው መነሻነት ስለ ፍቅር ቅዱስ ጳውሎስ የሰበከውን ስብከት የአባቶችን ትምህርት መነሻ በማድረግ የምንመለከት ይሆናል ማለት ነው። ከዛ ውጭ በዚህ ምዕራፍ ላይ ቅዱስ ጳውሎስ ያነሳው ስለ ጸጋ ስጦታ ነው። በቤተ ክርስቲያን ውስጥ እንግዲህ የተለያዩ የመንፈስ ቅዱስ ስጦታዎች አሉና በአገልጋዮች መካከል ፍቅር እንዲኖር፣ እርስ በርሳቸው እንዲከባበሩ፣ በአንዱ ጸጋ ሌላው እንዲጠቀም እና በቤተ ክርስቲያን ውስጥ ስለሚሰጠው የጸጋ አገልግሎት ምንነት እና እሱን በጣም ደስ በሚል ምሳሌ ቅዱስ ጳውሎስ በዚህ ክፍል ላይ በሰፊው አስተምሯል ማለት ነው እና እነዚህን ዋና ዋና ጉዳዮች በዚህ በሮሜ መልእክት ምዕራፍ 12 ላይ አብረን የምንከታተልና የምንማማር ይሆናል። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን መልካም ፈቃድ ይሁንልን። እንግዲህ የሮሜ መልእክት ምዕራፍ 12 ሲጀምር እንደዚህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውም ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው እያለ ቅዱስ ጳውሎስ የሮሜ መልእክት ምዕራፍ 12 ትምህርቱን ይጀምራል። እንግዲህ በሮም የሚኖሩ ክርስቲያኖች የሚያውቁት የመስዋዕት አይነት አለ። እንግዲህ ሁለት አይነት ናቸው። አስቀድመን በዚሁ ምዕራፍ ላይ በሰፊው ለማየት እንደሞከር ነው በሮም ይኖሩ የነበሩ ክርስቲያኖች አንደኞቹ ወገን ከአይሁድ እምነት ወደ ክርስትና የተመለሱ ናቸው። ሌሎቹ ደግሞ ከአሕዛብ እምነት ወደ ክርስትና እምነት የተመለሱ ናቸው። ስለዚህ ከምዕራፍ 1 ጀምሮ እስከ ምዕራፍ 11 ድረስ ባሉት የቅዱስ ጳውሎስ መልእክታት በሰፊው የእምነት ልዩነቶቻቸውን አንድ ለማድረግ አንዳቸው ላይ እንዳይተብቱ፣ አንዳቸው ላይ እንዳይኮሩ፣ እርስ በርሳቸው በፍቅር አብረው እንዲኖሩ ዶክትሪናል የሆኑ ጉዳዮችን፣ ሃይማኖታዊ የሆኑ ጉዳዮችን ቅዱስ ጳውሎስ በሰፊው ካስተማረ በኋላ በምዕራፍ 12 ወይም ከምዕራፍ 12 ጀምሮ ባሉት ደግሞ ክፍሎች በሰፊው ፕራክቲካል የሆኑ ትምህርቶችን፣ ተግባራዊ የሆኑ ትምህርቶችን አስተምሯል ማለት ነው። ስለዚህ የመጀመሪያው የሮሜ መልእክት ምዕራፍ 12 መነሻ ስለ መስዋዕት ነው የሚያወራው ቅዱስ ጳውሎስ። ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም ደግሞ ለአእምሮ የሚመቸው አገልግሎታችሁ ነው እያለ ይናገራል እና ስለ መስዋዕት ስንነጋገር
በሮም ክርስቲያኖች ዘንድ የመስዋዕት ስርዓት ሁለት አይነት ነው። አንደኛው አይሁድ የሚያውቁት መስዋዕት ነው። እሱም ደግሞ በኦሪት ዘሌዋውያን ከምዕራፍ 1 ጀምሮ እስከ ምዕራፍ 15 የተጻፈው የተለያዩ የመስዋዕት አይነቶች ናቸው። የሚቃጠል መስዋዕት አለ፣ የደህንነት መስዋዕት አለ። ስለዚህ መስዋዕት የሚባለው ከእንስሳ የሚቀርብ ታርዶ ለእግዚአብሔር የሚቀርብ መስዋዕት የእንስሳ መስዋዕት ነው ማለት ነው። በአሕዛብም ዘንድ ደግሞ አሕዛብም ለጣዖቶቻቸው መስዋዕት ያቀርቡ ነበረ። የእንስሳት መስዋዕት ያቀርባሉ። አንዳንዴ ደግሞ ሲከፋ በአሕዛብ ዘንድ የመጀመሪያ ልጅን አርዶ ደሙን አፍስሶ ለጣዖት መስዋዕት አድርጎ ማቅረብ በጥንት ሮማውያን ዘንድ እጅግ የተለመደ ተግባር ነበረ። ስለዚህ ቅዱስ ጳውሎስ በዚህ ትምህርቱ ላይ ስለ አዲስ መስዋዕት ነው እየነገራቸው ያለው። ይኸውም የምታቀርቡልኝ ወይም ለእግዚአብሔር አሁን በአዲስ ኪዳን የምታቀርቡት መስዋዕት የእንስሳ መስዋዕት አይደለም፣ ወይም የሞተ መስዋዕት አይደለም። አሁን በአዲስ ኪዳን ለእግዚአብሔር እንድታቀርቡ የተጠየቃችሁት መስዋዕት የራሳችሁን ሰውነት ነው በማለት ሰውነታችሁን ሕያው መስዋዕት፣ ሕያው ማለት ሕይወት ያለው ማለት ነው። በነገራችን ላይ ሕያውና ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ በእግዚአብሔር ርኅራኄ ለምናችኋለሁ ይላል እና ቅዱስ ዮሐንስ አፈወርቅ የተባለው የቤተክርስቲያናችን አባት ይህንን ትምህርት በተረጎመበት ክፍሉ ላይ ቅዱስ ጳውሎስ ልክ ጀነራል ወታደሩን እንደሚያዘው አይነት ወይም አንድ ጌታ ባሪያውን እንዲያርግ ብሎ እንደሚያዘው ትእዛዝ አይደለም ቅዱስ ጳውሎስ በሮም ያሉ ክርስቲያኖችን ያዘዛቸው። ይልቁኑ ልክ አባት ልጁ ጠፍቶ ሲመለስ እግሩ ላይ ወድቆ እንደሚለምነው አይነት በርኅራኄ ሆኖ ቅዱስ ጳውሎስ በሮም የሚኖሩ ክርስቲያኖች ሰውነታቸውን ሕያው ቅዱስና እግዚአብሔርን ደስ የሚያሰኝ መስዋዕት አድርገው እንዲያቀርቡ ልመና ጥያቄ ያቀርብላቸዋል በማለት ይናገራል። ስለዚህ በአዲስ ኪዳን እግዚአብሔር እንድናቀርብለት ሁላችንንም የሚጠይቀን ጥያቄ የራሳችንን ሰውነት ነው። አንደኛ ሕያው መስዋዕት አድርጋችሁ አቅርቡ ይላል። ሕያው ማለት ሕይወት ያለው ማለት ነው እና ሰውነታችን ደግሞ ሕይወት ያለው የሚሆነው ሊቁ ኦሪገን እንደሚናገረውም ሕያው መሆን የሚችለው በክርስቶስ ነው ይላል። ቅዱስ ጳውሎስም በዚሁ በሮሜ መልእክቱ ምዕራፍ 6 ላይ ለኃጢአት የሞታችሁ እንደሆናችሁ ቁጠሩት፣ ለኃጢአት የሞታችሁ በክርስቶስም ደግሞ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩት ይላል። ስለዚህ ሰውነታችን የሚሞተው በኃጢአት ነው። አንድ ሰው የስጋን ስራ ሲሰራ ኃጢአትን በደልን ሲሰራ ምንም በስጋ ቢመላለስም በቁሙ ሕይወት ያለው ቢመስልም በእግዚአብሔር ዘንድ ግን ይሄ ሰውዬ የሞተ ነው። ስለዚህ ሰውነታችንን ለእግዚአብሔር ሕያዋን አድርገን ማቅረብ የምንችለው አንደኛ ከኃጢአት እና ከስጋ ስራ ተለይተን የጽድቅ ስራ መስራት ስንችል ነው። ሁለተኛ ደግሞ ክርስቶስ በእኛ ውስጥ ሲያድር ነው። ወንጌላዊ ዮሐንስ በዮሐንስ መልእክቱ ምዕራፍ 6 ላይ ስጋዬን ካልበላችሁ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። የሰው ልጅ ስጋ ካልበላችሁ በራሳችሁ ሕይወት የላችሁም ብሎ ተናግሯል። ስለዚህ አንድ ሰው የራሱን ሰውነት ለእግዚአብሔር ሕያው አድርጎ ማቅረብ የሚችለው አንደኛ ከኃጢአት መለየት ሲችል ነው። ሁለተኛ ደግሞ ክርስቶስ በእሱ ውስጥ ማደር ሲችል ነው። ስጋዬን ስትበሉ ደሜን ስትጠጡ እኔ በእናንተ ውስጥ እኖራለሁ እናንተም ደግሞ በእኔ ውስጥ ትኖራላችሁ ብሎ ተናግሯል እና ስለዚህ ቅዱስ ጳውሎስ የራሳችንን ሰውነት ሕያው መስዋዕት አድርገን እንድናቀርብ በእግዚአብሔር ርኅራኄ ለምንናል። ቅዱስ ዮሐንስ አፈወርቅ ደግሞ ይህንን የሮሜ መልእክትን ሲተረጉም እንዴት ነው አንድ ሰው የራሱን ሰውነት ለእግዚአብሔር መስዋዕት አድርጎ ማቅረብ የሚችለው ብሎ ይጠይቅና ሰውነትን ለእግዚአብሔር መስዋዕት አድርገ ማቅረብ የምትፈልግ ከሆነ ሰውነት የተባለው ዓይኖቻችን፣ እጆቻችን፣ እግሮቻችን ናቸው እና ዓይንህን ክፉ ነገር ከማየት ከልክለ በጎ ነገር የምታይበት ከሆነ ዓይንህን ለእግዚአብሔር መስዋዕት አድርገ አቅርበሃል ይላል። እጆችን፣ እግሮችን ወደ ክፉ መንገድ ከምትሄድበት እጅህን የምትመጸውትበት ከሆነ ከስስት ተለይተ የምትመጸውትበት ከሆነ እጅህን ለእግዚአብሔር መስዋዕት አድርገ አቅርበሃል። አንደበትህን የእግዚአብሔርን ቃል የምትናገርበት ከሆነ ጆሮውን ቃሉን የምትሰማበት ከሆነ ለእግዚአብሔር ጆሮውን፣ አንደበትን፣ ሰውነትን መስዋዕት አድርገ አቅርበሃል ማለት ነው በማለት ይናገራል። ስለዚህ የመጀመሪያው በጣም ትልቁ ትምህርት ቅዱስ ጳውሎስ ያስተማረው ቅዱስ ዳዊትም ነቢየ እግዚአብሔር ቅዱስ ዳዊት የሚቃጠለው መስዋዕት አንተን ደስ አያሰኝህም፣ እግዚአብሔርን ደስ የሚያሰኘው ወይም አንተን ደስ የሚያሰኝህ የተሰበረና የተዋረደውን ልብ እግዚአብሔር አይንቅም ይላል እና እግዚአብሔርን ደስ የሚያሰኘው የእኛ ሰውነታችን ሕያው ሆኖ ከኃጢአት ተለይቶ ለጽድቅ መሳሪያ ሆኖ ለእግዚአብሔር ሲቀርብ ነው። ስለዚህ የመጀመሪያው ሕያው መስዋዕት ነው። ሕያው መሆን የሚችለው ደግሞ ከኃጢአት ተለይቶ የጽድቅን ስራ ሲሰራና ክርስቶስ በእኛ ውስጥ ማደር ሲችል ነው። ሁለተኛው ደግሞ ቅዱስ ጳውሎስ እንግዲህ ስለ ቅዱስ መስዋዕት ነው ያወራው። ሕያው መስዋዕት
ቅዱስ መስዋዕት ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ የሆነ መስዋዕት አድርጋችሁ ለእግዚአብሔር እንድታቀርቡ በእግዚአብሔር ርኅራኄ ለምናችኋለሁና ቅዱስ ማለት ልዩ ማለት ነውና ሰውነቱን አንድ ሰው የተለየ መስዋዕት ከሌላው መስዋዕት ልዩ አድርጎ ለእግዚአብሔር እንዴት ነው ማቅረብ የሚችለው ስንል እንግዲህ የመጀመሪያው ሰውነታችን ለእግዚአብሔር የተለየ መስዋዕት የሚሆነው የእግዚአብሔር መንፈስ በእኛ ውስጥ ሲያድር ነው። ሁላችንም በ40ና በ80 ቀን ስንጠመቅ የእግዚአብሔርን መንፈስ ተቀብለናል፣ ወይም የእግዚአብሔር መንፈስ በእኛ ውስጥ አድሯል። ይህ በ40ና በ80 ቀን ወይም በጥምቀት ያገኘ ነው የእግዚአብሔር መንፈስ ሰውነታችንን የተለየ ያደርጓል። የሚለየው ለምንድን ነው ካልን ለእግዚአብሔር አገልግሎት ይለያል ማለት። እንደውም አባቶቻችን ልክ ስንጠመቅ ሰውነታችንን በሜሮን ያከብሩታል። ልክ አንድ ቤተ መቅደስ ሲመረቅ ለእግዚአብሔር አገልግሎት የተለየ እንዲሆን በሜሮን እንደሚከብረው ሁሉ የቤተክርስቲያን አባቶች ሰውነቶቻችን፣ አይኖቻችን፣ እጆቻችን፣ እግሮቻችን እነዚህ ሁሉ በሜሮን ይከብራሉ። ይሄ ማለት ምን ማለት ነው? በሜሮን ከከበረ በኋላ የመንፈስ ቅዱስን ሀብት ከተቀበልን በኋላ ከዛ በኋላ አይኖቻችን መልካሙን ነገር ብቻ እንዲያዩ፣ ጆሮቻችን የእግዚአብሔርን ቃል ብቻ እንዲሰሙ፣ እጆቻችን እግሮቻችን ለእግዚአብሔር የተለዩ መስዋዕት ሆነው ስጦታ ሆነው ለእግዚአብሔር ቀርበዋል ማለት ነው። ስለዚህ ቅዱስ መስዋዕት አድርጎ አንድ ሰው ሰውነቱን ለእግዚአብሔር መስዋዕት አድርጎ ማቅረብ የሚችለው ወይም ስጦታ አድርጎ ማቅረብ የሚችለው በልጅነቱ የተቀበለውን የእግዚአብሔርን መንፈስ መጠበቅ ሲችል ነው ማለት ነው። ምክንያቱም የእያንዳንዳችን ሰውነት በነገራችን ላይ ቤተ መቅደስ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ከቁጥር 16 ጀምሮ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንደሚያድርባችሁ አታውቁምን ይላል እና ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ ይኸውም የእናንተ ሰውነት ነው በማለት ቅዱስ የሆነው የእናንተ ሰውነት ነው በማለት የእያንዳንዳችን ሰውነት የእግዚአብሔር ቤተ መቅደስ እንደሆነ ይናገራል። እንግዲህ ቤተ መቅደስ ስንል ቤተ መቅደስ ወንጌል ይነበብበታል፣ ቅዳሴ ይቀደስበታል፣ ማህሌት ሰዓታት ይቆምበታል፣ ሲገባ ዕጣን የሚሸት ነው። ካልሆነ እነዚህ አገልግሎቶች ከሌሉት ያ ቤተ መቅደስ ተዘግቷል ማለት ነው እና ስለዚህ የእያንዳንዳችንም ሰውነት ቤተ መቅደስ ከሆነ የእግዚአብሔር መንፈስ ያደረበት ከሆነ ልክ እንደ ቤተ መቅደሱ ሁሉ የተለየ ወንጌል የሚነበብበት፣ ስጋው ደግሞ የምንቀበልበት፣ ሲገባ ዕጣን የሚል ከኃጢአት የተለየ መሆን አለበት እና አንድ ሰው በራሱ ሰውነት ኃጢአትን ሲሰራ በነገራችን ላይ የራሱን ቤተ መቅደስ እያፈረሰ ነው። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ ያውም ደግሞ እናንተ ናችሁ። ስለዚህ ሰውነታችሁን ቅዱስ መስዋዕት አድርጋችሁ የተለየ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ በማለት ይናገራል። ርቱዕ ሃይማኖት የተባለ የቤተክርስቲያናችን አባት ደግሞ ምን ይላል? አንድ ሰው የራሱን ሰውነት የተቀደሰ ቤተ መቅደስ አድርጎ ለእግዚአብሔር የሚያቀርብ ከሆነ በእርሱ ሰውነት ውስጥ የእግዚአብሔር መንፈስ ያድራል ወይም እግዚአብሔር ያድራል ይላል። በዛ ቤተ መቅደስ ውስጥ የጽድቅ ስራ የሚሰራ ከሆነ የሚጾምበት፣ የሚጸለይበት፣ ወንጌል የሚነበብበት፣ በጎ ስራዎች የሚሰሩበት ከሆነ መንፈስ ቅዱስ በዛ ሰውነት ውስጥ ያድራል። ከዚህ ይልቅ ደግሞ በተቃራኒው ኃጢአት የሚሰራበት ከሆነ፣ ዝሙት የሚሰራበት ከሆነ፣ ክፋት፣ ምቀኝነት፣ ቁጣ፣ የስጋ ምኞትና የስጋ ስራ ብቻ በሚሰራበት ቤተ መቅደስ ውስጥ ግን እግዚአብሔር አያድርም። ለምን? እግዚአብሔር ቅዱስ ስለሆነ የሚያድረው በተቀደሰው ቤተ መቅደስ ውስጥ ነው ይላል። ስለዚህ እግዚአብሔር ካላደረበት ኃጢአት በሚሰራበት ቤተ መቅደስ ውስጥ የሚያዱት ከእግዚአብሔር ጋር መንበር የሚፎካከሩት አጋንንት ናቸው በማለት ይናገራል። ለምን? ቅዱሳን መላእክት የፈለገ የኛ ሰውነት ንጹሕ፣ ልዩ፣ ቅዱስ ቢሆን ጠባቂ መላእክት ናቸው፣ በእኛ ልብ ውስጥ አያድሩም። አጋንንት ግን ከእግዚአብሔር ጋር መንበርን ስለሚፎካከሩ አንድ ሰው በሰውነት ውስጥ ኃጢአት የሚያዘወትር ከሆነ በዛ ቤተ መቅደስ ውስጥ ያው አጋንንት ያድራሉ፣ የሰይጣን መልእክተኛ የሰይጣንን ስራ የሚሰራ ይሆናል ማለት ነው። ስለዚህ ቅዱስ ጳውሎስ በሮሜ ለሚኖሩ ክርስቲያኖች ሰውነታችሁ ንጹሕ፣ ልዩ፣ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ እለምናለሁ ይላል። ከዛ ውጭ ደግሞ በግሪክ ፈላስፎች ዘንድ በነገራችን ላይ ቦዲ ወይም ሰውነት የኃጢአት ምንጭ ተደርጎ ይቆጠር ስለነበረ ሰውነትን ወይም አካልን በጣም ይንቁ ነበር እና የነፍስ ስጋ የነፍስ እስር ቤት ነው ብለው እና አርስቶትል አስተምረዋል። ስለዚህ የአንድ ፈላስፋ የመጨረሻ ግቡ ወይም ደግሞ በእነሱ በግሪክ ፈላስፎች ትምህርት መሰረት መንፈሳዊ ሕይወት ማለት ነፍስን ከስጋ እስራት ነፃ ማውጣት ነው በማለት አርስቶትል የፈላስፎች ነፍስ ስጋን አምርራ ትጠየፋለች በማለት ይናገራል። ቅዱስ ጳውሎስ ግን በተቃራኒው እያንዳንዳችን ክርስቲያኖች የራሳችንን ሰውነት ለእግዚአብሔር ንጹሕ ቅዱስ መስዋዕት አድርገን እንድናቀርብ
በእግዚአብሔር ርኅራኄ ለምናችኋለሁ፣ ይኸውም ደግሞ የተወደደው አገልግሎታችሁ ነው በማለት አገልግሎት ማለት በቤተ መቅደስ ውስጥ ያለ ብቻ ወይም በቤተ መቅደሱ ብቻ የሚወሰን መቀደስ ብቻ አይደለም፣ ወይም መዘመር ብቻ አይደለም፣ ወይም ማስተማር ብቻ አይደለም። አንድ ሰው አገልጋይ የሚባለው ሰውነቱን ለእግዚአብሔር የተወደደ መስዋዕት አድርጎ ማቅረብ ሲችል ነው። ልክ እንደ አቤል የተወደደ መስዋዕት ለእግዚአብሔር አቅርቧል። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ተብሏል። ስለዚህ በአዲስ ኪዳን እኛ ለእግዚአብሔር የምናቀርበው ልክ እንደ አቤል የተወደደ መስዋዕት አድርገን እንድናቀርብ ቅዱስ ጳውሎስ የሚለምነን የገዛ ሰውነታችንን ነው ማለት ነው። ከዚህ በመቀጠል እንግዲህ ቅዱስ ጳውሎስ የሚያስተምረው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህችን ዓለም ወይም ይህን ዓለም አትምሰሉ በማለት ቅዱስ ጳውሎስ ስለ ፈቃድ እግዚአብሔር ይናገራል። እንግዲህ ብዙዎቻችን የእግዚአብሔር ፈቃድ እንዴት ነው የሚታወቀው ብለን እንጠይቃለን። በተለያየ የህይወት አጋጣሚ ከምንጠይቃቸው መሰረታዊ ጥያቄዎች መካከል ፈቃድ እግዚአብሔር ነው። ብዙዎቻችን አንዳንድ ጊዜ የሆነን ነገር ለመወሰን ተቸግረን ሁለት መንታ መንገዶች ሲኖሩ እግዚአብሔር የፈቀደው ምንድን ነው ብለን እንጠይቃለን። አንዳንዶቻችን ሱባኤ እንገባለን፣ አንዳንዶቻችን አባቶችን እንጠይቃለን እና ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 12 ላይ ስለ እግዚአብሔር ፈቃድ ከሚታወቅባቸው ወይም የእግዚአብሔር ፈቃድን እንዴት ነው ማወቅ የምንችለው የሚለውን ተናግሯል ማለት ነውና የእግዚአብሔርን ፈቃድ እርሱም ደግሞ በጎ የሆነውን ፍጹም የሚሆነውን እግዚአብሔርን ደስ የሚያሰኘውን ነገር ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህችን ዓለም አትምሰሉ በማለት አንደኛ የፈቃድ እግዚአብሔር መገለጫዎች፣ አንድን ነገር እግዚአብሔር ፈቅዶታል ስንል መገለጫ ብሎ ቅዱስ ጳውሎስ የተናገራቸው ነገሮች አሉ። አንደኛ በጎ ነገር ነው። እግዚአብሔር ክፉ ነገር ከሆነ ባጭሩ ያን ነገር እግዚአብሔር አልፈቀደውም ማለት ነው። ኃጢአት እንድንሰራ እግዚአብሔር አይፈቅድም እና በገልቦናችን የተሳለ የአእምሮ ወይም የህሊና ዳኝነት አለ። ስለዚህ ህሊናችን ያውቀዋል አንዳንዱን ነገር እና ስለዚህ እግዚአብሔር የፈቀደው ነገር አንደኛ በጎ ነው፣ ሁለተኛ ፍጹም ነው፣ ሶስተኛ ራሱ እግዚአብሔርን ደስ የሚያሰኝ ነገር ነው። ስለዚህ አንድ ሰው ይሄ ነገር እግዚአብሔር ፈቅዶታል ወይስ አልፈቀደውም ሲል ይሄ ነገር በጎ ነው ወይ ፍጹም ነው ወይ እግዚአብሔርን ደስ የሚያሰኝ ነው ብሎ መጠየቅ አለበት አንደኛ። ሁለተኛ ግን እዚህ ጋር ቅዱስ ጳውሎስ ያስተማረው በልባችሁ መታደስ ተለወጡ እንጂ ይህችን ዓለም አትምሰሉ በማለት አንድ ሰው ይህንን ዓለም የሚመስል ከሆነ የእግዚአብሔርን ፍቃድ አያውቅም። ስለዚህ የእግዚአብሔርን ፍቃድ ለማወቅ በልቡ መታደስ መለወጥ አለበት። ምን ማለት ነው በልብ መታደስ መለወጥ? በመጽሐፍ ቅዱስ በነገራችን ላይ ልብ የሚባለው ልክ በሳምባችን መካከል ያለው ደም የሚረጨው የልባችን ወይም ሀርት የምንለው እሱን አይነት አይደለም። አባቶቻችን መጽሐፍ ቅዱስም ላይ ልብ የሚባለው ቅዱስ ጎርጎርዮስ ዘኑሲስ እንዳስተማረው ልብ ማለት የነፍስ አይን ነው። ነፍሳችን ሰማያዊ የሆነውን ነገር የምታይበት፣ እግዚአብሔርን የምታይበት፣ ከእግዚአብሔር ጋር የምትግባባበት፣ ከእግዚአብሔር ጋር የምትነጋገርበት ያ በጣም ከፍተኛ የሆነው የሰው ልጅ ፋክልቲ ልብ ይባላል ወይም ደግሞ ኑስ ይባላል። ስለዚህ መንፈሳዊ የሆነ አይምሮ ማለት ነው። ከእግዚአብሔር ጋር ህብረት የምንፈጥርበት፣ ከእግዚአብሔር ጋር የምንገናኝበት፣ እግዚአብሔርን የምናይበት መንፈሳዊ አይን፣ እግዚአብሔርን የምንሰማበት፣ የእግዚአብሔርን ቃል የምንሰማበት መንፈሳዊ ጆሮ ማለት ነው። አባቶቻችን እዝነ ልቦና፣ አይነ ልቦና እንዲህ ሲባል በቤተ ክርስቲያን ሰምታችሁ ሊሆን ይችላል። በቅዳሴ መካከል በነገራችን ላይ ዲያቆኑ በሰማይ ያሉ ልብክሙ ይላል። ልባችሁ በሰማይ ይሁን ሲል ይሄኛው እዚህ ጋር የተቀመጠው ልባችን ወደ ሰማይ ከፍ አድርጉ እንደማለት አይደለም። ይልቁኑ መንፈሳዊ አይናችሁን አብሩ፣ በሰማይ ያለውን ነገር ዘላለማዊውን ነገር ተመልከቱ፣ እግዚአብሔርን እዩ፣ እግዚአብሔርን የምታዩበትን ያቺ መንፈሳዊ አይናችሁ ትብራ እንደማለት ነውና ስለዚህ ይህ ልባችሁ ይታደስ፣ በልባችሁ መታደስ ተለወጡ። መለወጥ የምትለው በነገራችን ላይ ሜታሞርፎሲስ ነው የሚለው። እቺ ቃል የምናገኛት ደብረ ታቦር ላይ ነው። በደብረ ታቦር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደቀ መዛሙርቱ ፊት እያዩት ፊቱ እንደ ፀሐይ አበራ፣ ልብሱም ደግሞ እንደ ብርሃን ነጭ ሆነ ተብሎ እንደተጻፈ እኛም ደግሞ የእግዚአብሔርን ፈቃድ እንድታውቁና እንድትረዱ ልባችሁ ይታደስ። ልባችሁ መታደስ ብቻ አይደለም ይለወጥ። በቤተ ክርስቲያን በተለይ በኦርቶዶክስ የነገረ ድነት ትምህርት
ሶስት ደረጃዎች አሉት ይባላል። የመጀመሪያው ፒዩሪፊኬሽን ነው፣ ስጋን ማንጻት ወይም አንጾት ይባላል። ሁለተኛው ደግሞ ኢሉሚኔሽን ወይም አብሮት ይባላል። የመጨረሻው ደግሞ ፐርፌክሽን ነው፣ ፍጹምነት ማለት ነው። እና እያንዳንዳችን ክርስቲያኖች የተጠራ ነው ፍጹማን እንድንሆን ነው። በሰማይ ያለው አባታችሁ ፍጹም እንደሆነ ሁሉ እናንተም ፍጹማን ሁኑ ተብሎ በመጽሐፍ ቅዱስ እንደተጻፈ። ስለዚህ ፍጹም ለመሆን አንድ ሰው መንፈሳዊ ልቡ መንፈሳዊ አይኑ መብራት አለበት። መንፈሳዊ አይኑ መንፈሳዊ ልቡ እንዲከፈትና እንዲታደስና እንዲለወጥ ደግሞ ከዚህ ዓለም አሰራር ወይም ይችን ዓለም አትምሰሉ ተብሏል። ቅዱስ ዮሐንስ በአንደኛው ዮሐንስ መልእክቱ ምዕራፍ 2 ላይ ዓለምንና በዓለም ውስጥ ያሉትን ነገሮች አትውደዱ ይላል። ዓለምን የሚወድ የአባት ፍቅር በእሱ ዘንድ የለም ይላል። ዓለምን የወደደ ሰው የእግዚአብሔር ፍቅር በእሱ ዘንድ የለም ይላል። ዓለምስ ደግሞ ምንድን ነው ሲባል የስጋ ምኞት፣ የስጋ ሐሳብ፣ በገንዘብ መመካት፣ የአይን አምሮት፣ የስጋ ምኞት፣ የአይን አምሮትና በገንዘብ መመካት ነው እያለ አንድ ሰው ስለ ስጋዊ ነገር የሚያስብ ከሆነ የስጋን ስራ ብቻ የሚሰራ ከሆነ በገንዘብ የሚመካ ከሆነ ዓለምን ብቻ የሚወድ ከሆነ የእግዚአብሔርን ፈቃድ ሊያውቅ አይችልም። ስለዚህ በልባችሁ መታደስ ተለወጡ ማለት በሌላ አነጋገር እግዚአብሔርን ምሰሉ ማለት ነው። በኦርቶዶክስ የድህነት ትምህርት እግዚአብሔርን መምሰል ወይም ቲዮሲስ ይባላል። መንፈሳዊ ሕይወት ማለት በአጭር ቋንቋ እግዚአብሔርን ለመምሰል የሚደረግ መንፈሳዊ ልምምድ ማለት ነው። ስለዚህ በልብ መታደስ መለወጥ ማለት እግዚአብሔርን ለመምሰል መለማመድ ማለት ነው እና ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ላይ እግዚአብሔርን ለመምሰል ራስህን አስለምድ ይላል። ስለዚህ መንፈሳዊ ሕይወት ማለት አንድ ሰው ልክ ሯጭ ሮጦ ለማሸነፍ እና ሜዳሊያ ለማጥለቅ ትሬኒንግ እንደሚያደርግ ሁሉ ሌላውም በዓለማዊ ስራችን አንድ ወታደር በደንብ አድርጎ እንዲዋጋ ማሰልጠኛ ገብቶ ስልጠና መውሰድ አለበት። እንዴት መተኮስ እንዳለበት ማወቅ አለበት። ሌላው ሙያ የራሱ የሆነ ስልጠና ይፈልጋል። ስለዚህ መንፈሳዊ ሕይወት ማለት እግዚአብሔርን ለመምሰል የሚደረግ መንፈሳዊ ልምምድ ነው። ስለዚህ እነዚህ ልምምዶች ምንድናቸው ከተባለ የመንፈስ ስራዎች ናቸው። ጾም፣ ጸሎት፣ ስግደት፣ መጽሐፍ ቅዱስን ማንበብ፣ ስለ እግዚአብሔር ማሰብ፣ ስለ ዘላለማዊ ሕይወት ማሰብ፣ ስለ ሞት ማሰብ፣ ከሞት በኋላ ስላለው ሕይወት ማሰብ፣ እነዚህ በአጠቃላይ ቨርቹ የምንላቸው የጽድቅ ስራዎች የሚባሉት አንድን ሰው እግዚአብሔርን ለመምሰል የሚያበቁት የሚያለማምዱት መንፈሳዊ መለማመጃ ስፍራዎች ናቸው። ስለዚህ አንድ ሰው የእግዚአብሔርን ፍቃድ እንዲያውቅ ከዓለም ስራ ከዓለም ኃጢአት ወይም ከኃጢአት ስራ ከስጋ ምኞት ተለይቶ የእግዚአብሔርን ፈቃድ ማድረግ አለበት። የጽድቅን ስራ መስራት አለበት። ስለዚህ የጽድቅን ስራ እየሰራችሁ በጎ ስራን እየሰራችሁ ከዓለም ተለይታችሁ ከዓለም ሀሳብ ተለይታችሁ በጎ ነገር እየሰራችሁ ከሆነ እንደዛ በዛ ስቴት ውስጥ ሆናችሁ የምትወስኑት ውሳኔ እግዚአብሔርን ደስ የሚያሰኝ በጎና ፍጹም የሆነ የእግዚአብሔርም ፈቃድ እሱ ነው ማለት ይቻላል ማለት ነው። ሌላው እንግዲህ ቅዱስ ጳውሎስ እዚህ ጋር በሰፊው ያስተማረው በቤተ ክርስቲያን ውስጥ ስላለ ልዩ ልዩ የአገልግሎት አይነት እና በሮም የሚኖሩ ክርስቲያኖች አገልግሎትን እንዴት መረዳት እንዳለባቸው፣ በአንዱ ጸጋ ሌላው እንዳይቀና፣ እርስ በርሳቸው ለአንዱ የተሰጠ ጸጋ ማለት ለሌላው የተሰጠ ጸጋ መሆኑን እንዲረዱ በጣም ጥሩ ምሳሌ በመስጠት ቅዱስ ጳውሎስ እንዲህ በማለት ያስተምራል። እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ጸጋ ለእያንዳንዱ በተሰጠኝ ጸጋ እናገራለሁ በማለት እግዚአብሔር አምላክ ጸጋን የሚሰጠው ለእያንዳንዱ እንደ እምነቱ መጠን መሆኑን በዚህ ስፍራ ላይ ይናገራል። ከዛ ውጭ ደግሞ በጣም ደስ የሚል ምሳሌን በመስጠት እንዲህ በማለት ይናገራል። በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን፣ አንዳችን የሌሎቻችን የሰውነት አካል ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢትም ቢሆን እንደ እምነታችን መጠን እንናገራለን። አገልግሎትም ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥም ቢሆን ቤተክርስቲያንም በመስጠት የሚያገለግል ማለት ነው። ያም ቢሆን በልግስና ይስጥ። የሚገዛ መግዛት ማለት ቤተክርስቲያንን ማስተዳደር የሚያስተዳድሩ ሰዎች የሊደርሺፕ ስልጣን የተሰጣቸውም እነዚህ ደግሞ እንደዚሁ በትጋት ይግዙ። የሚምር ሰውን የሚምር ደግሞ ከሆነ ያም ሰው በደስታ ይማር በማለት ቅዱስ ጳውሎስ በቤተ ክርስቲያን ውስጥ ያለው አገልግሎት ልክ በሰውነታችን ያሉት የሰውነት ክፍሎች
አንድ እንዳይደሉ ሰውነታችን አንድ ነው። በአንዱ የሰውነታችን ክፍል ውስጥ ወይም በአንዱ አካል ውስጥ ብዙ ብልቶች አሉ፣ ብዙ የሰውነት ክፍሎች አሉ እና እያንዳንዳቸው የሰውነታችን ክፍሎች ወይም የሰውነት ብልቶች የሚባሉት ሁሉም የየራሳቸው የሆነ አገልግሎት እንዳላቸው ሁሉ ሁላችንም በክርስቶስ አንድ ስንሆን ነገር ግን በተሰጠን አገልግሎት ደግሞ ብዙዎች ነን በማለት ይናገራል። እንደውም በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ይሄንን በሰፊው ቅዱስ ጳውሎስ አስተምሮታል። እንግዲህ ምን እያለ ነው? በሰውነታችን ውስጥ የተለያዩ ብልቶች አሉ ማለት ዓይን አለ፣ ጆሮ አለ፣ እጅ፣ እግር አለ እና ሁሉም የየራሳቸው የሆነ አገልግሎት ነው ያላቸው። ዓይን ማየት እንጂ መስማት አልተሰጠውም። ሁሉም ዓይን ከሆነ መስማት ወዴት ነው ይላል። ሁሉም ጆሮ ከሆነ ማሽተት ወዴት ነው? ሁሉም እግር ከሆነ መንካት መዳሰስ ወዴት ነው? ሁሉም እጅ ከሆነ መጨበጥ ወዴት ነው እያለ ቅዱስ ጳውሎስ ሰውነታችን ውስጥ ወይም በሰውነታችን የተለያዩ የሰውነት ክፍሎች አሉ። ሁሉም የተለያየ አገልግሎት እንዳላቸው ሁሉ በቤተ ክርስቲያን ውስጥም የሚሰጠው ጸጋ ወይም የጸጋ ስጦታ እንዲሁ ያንዱ ለሌላው ያስፈልገዋል ማለት ነው። ዓይን በነገራችን ላይ ለሁሉም የሰውነት ክፍላችን ያስፈልጋል። ዓይን ብቻውን ሰውነት ሊባል አይችልም። ስለዚህ በቤተ ክርስቲያን ውስጥም ያሉ የጸጋ ስጦታዎች አንደኛ ስጦታዎች ናቸው፣ በእግዚአብሔር የተሰጡ ናቸው ማለት ነው። ስለዚህ ሰው በተሰጠው ስጦታ ብዙ መኩራራት የለበትም ማለት ነው እና ስለዚህ ስጦታው የተሰጠው ደግሞ ለዛ ሰው ብቻ እንደው ተደብቆ ተከልሎ እንዲሰራ ሳይሆን በቤተ ክርስቲያን ውስጥ የሚሰጡ የጸጋ ስጦታዎች በነገራችን ላይ ለሁሉም የተሰጡ ስጦታዎች ናቸው። አንድ ሰው የማስተማር ጸጋ ከተሰጠው ያ ጸጋ ወይም ያ ስጦታ የተሰጠው ለሁሉም ነው፣ ለሁሉም ሰዎች ማለት ነው እና ቅዱስ ጳውሎስ 7 አይነት የጸጋ ስጦታዎችን እዚህ ጋር ዘርዝሯል። ልክ የሰውነት ክፍሎቻችን ማየት፣ መዳሰስ፣ መጨበጥ፣ ማሽተት እነዚህ ሁሉ የተለያዩ አገልግሎቶች እንደሆኑና ሁሉም እንደሚያስፈልግ ሁሉ 7 አይነት በቤተ ክርስቲያን ውስጥ አስፈላጊ የሆኑ የጸጋ ስጦታዎችን በመንፈስ ቅዱስ የተሰጡ የጸጋ ስጦታዎችን በዝርዝር ይናገራል ማለት ነው። የመጀመሪያው ትንቢትን መናገር ነው። በነገራችን ላይ ትንቢትን መናገር ማለት ስለ ወደፊቱ መተንበይ ማለት አይደለም። እንደዚህ ይሆናል እንደዚህ ይፈጠራል ብሎ መፈላሰፍና ይህንን ትንቢት መናገር ሳይሆን የቤተ ክርስቲያን አባቶች ሁሉም እንዳስተማሩት ትንቢትን መናገር ማለት መጽሐፍትን መተርጎም፣ እውነትን መናገር ማለት ነው። ስለዚህ በቤተ ክርስቲያን ውስጥ መጽሐፍትን እንዲተረጉሙ ስልጣን የተሰጣቸው ሰዎች ያንን በመተርጎም ይትጉ በማለት ይናገራል። ሁለተኛ ደግሞ የሚያገለግል በትጋት ያገልግል። የሚያገለግል ማለት በቤተ መቅደስ ውስጥ የሚቀድስ የመቅደሱን ስራ የሚሰራ ማለት ነው። ስለዚህ ከቤተ መቅደስ ጋር የተያያዘ አገልግሎት ያለው ያም ሰው በአገልግሎቱ ይትጋ ነው። ሶስተኛ ደግሞ የሚያስተምር ነው። ስለዚህ የሚያስተምርም በማስተማሩ ይትጋ፣ እንዲናገር አንደበተ ርቱዕ የሆነ የመናገር ጸጋ የተሰጠው ሰው የማስተማር ጸጋ የተሰጠው ደግሞ በማስተማሩ ይትጋ። አራተኛ ቅዱስ ጳውሎስ የተናገረው የሚመክር ነው። በነገራችን ላይ መምከር ራሱን የቻለ የጸጋ ስጦታ ነው። ያዘኑ ሰዎችን፣ ተስፋ የቆረጡ ሰዎችን በሚያጽናናው የእግዚአብሔር ቃል እነዛን ሰዎች ማበርታት፣ ማጽናናት ራሱ ትልቅ የጸጋ አገልግሎት ነው እና የሚመክርም ሰው ደግሞ በመምከሩ ይትጋ። ከዛ ውጭ ደግሞ መስጠት ነው ቅዱስ ጳውሎስ የተናገረው። አንዳንድ ሰዎች ደግሞ የመስጠት ሀብት እግዚአብሔር የሰጣቸው ሰዎች አሉና ሀብት የተሰጣቸው ሰዎች በሀብታቸው እንዲኩራሩ ለነሱ የተሰጠው ስጦታ ለነሱ ብቻ አይደለም፣ በእነሱ አማካኝነት ለነሱ የተሰጠው ሀብት ለሁሉም የተሰጠ ሀብት ነው። ስለዚህ የሚሰጥ ሰው ደግሞ በልግስና ሳይሰስት ይስጥ በማለት ይሄ ራሱ ከአገልግሎት መካከል ወይም ከአገልግሎት ዘርፎች ከጸጋ ስጦታዎች መካከል አንዱ መሆኑን ቅዱስ ጳውሎስ ይናገራል። ሌላው የሚገዛ ነው። ቤተክርስቲያን የሚያስተዳድር የሚመራ። ይሄ እንግዲህ ጳጳሳት ናቸው። ቤተክርስቲያን ሊደርሺፕ ላይ አለቃ የሆኑ የቤተክርስቲያን አባቶች የሊደርሺፕ ስኪል ያላቸው የአመራርነት ክህሎት ያላቸው ደግሞ እነዚህም በትጋት ያገልግሉ። ይሄም አንዱ የጸጋ ስጦታ ነው ማለት ነው። ሌላው ደግሞ የሚምርም ደግሞ እንደዚሁ ይማር፣ በደስታ ደስ ብሎት ይማር በማለት በቤተ ክርስቲያን ውስጥ ልዩ ልዩ የጸጋ አገልግሎቶች አሉ። እነዚህ ሁሉ ግን በሰውነታችን ክፍሎች እንዳሉ የተለያዩ የሰውነት ክፍሎች እንዳሉን ሁሉ እኛ በክርስቶስ አንድ ስንሆን እነዚህ የጸጋ ስጦታዎች ለሁሉም የተሰጡ ስጦታዎች ናቸው። በአንዱ አማካኝነት ሁላችንም ተጠቃሚዎች ስለሆንን አንዱ በአንዱ ላይ እንዳይኮራ ትንሽ የሚባል አገልግሎት የለም። በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 12 ላይ ከሰውነታችን የማያስፈልጉ የሚመስሉት ራሱ እጅግ በጣም አስፈላጊዎች ናቸው። የምናፍርባቸው የሰውነታችን ክፍል እጅግ በጣም ያስፈልጋሉ። እንደውም
በጣም በምናፍርባቸው የሰውነት ክፍሎቻችን ላይ ብዙ ልብስ ብዙ ክብር እንደርብላቸዋለን ይላል እና በቤተ ክርስቲያን ውስጥ በጣም የተናቀ የሚባለውን አገልግሎት የሚያገለግል አንድ ምእመን ቢኖር ራሱ የእሱ አገልግሎት በእግዚአብሔር ዘንድ የተወደደ ነው። አንድ አካል አንድ ሰውነት ስለሆንን ለሁሉም የተሰጠ ነው ማለት ነው። ስለዚህ በአገልጋዮች መካከል እርስ በርስ መፎካከር እንዳይኖር፣ አንዱ በተሰጠው ጸጋ እንዳይተብት ቅዱስ ጳውሎስ ይህ ስጦታ የተሰጠው ለሁሉም ነው፣ አንዳችን የአንዳችን አካል ነን፣ አንዳችን በአንዳችን ጸጋ እንጠቀማለን በማለት እርስ በርስ በፍቅር ሆነው እንዲያገለግሉ ያስተምራል። በነገራችን ላይ ቅዱስ ባስልዮስ ስለ ብሕትውናና ስለ ምናኔ በተለይ ደግሞ አንድ መናኝ ወይም አንድ መነኩሴ የብሕትውና ሕይወት ቢኖር ይሻለዋል ወይስ የአንድነት ሕይወት ቢኖር ይሻላል የሚለውን ባብራራበት ዘሎንግና ዘሾርት ሩል የሚል ስለ መነኮሳት ሕግና ስርዓት በሰፊው ያስተማረበት የራሱ የሆነ ትምህርት አለውና በዚህ ትምህርት ላይ ቅዱስ ጳውሎስ አንድ መነኩሴ መጀመሪያ የአንድነት ሕይወትን መኖር አለበት ይላል። ለምን ብሎ ሲናገር እግዚአብሔር አምላክ የጸጋ ስጦታን ለሁሉም አይሰጥም ይላል። አንድ ሰው ሁሉም ጸጋ ሊሰጠው አይችልም። የመቀደስ፣ የመስበክ፣ የማስተማር ሁሉም ቨርቹ፣ ሁሉም የጽድቅ ስራዎች፣ ሁሉም ስጦታዎች ለአንድ ሰው አይሰጡም። ስለዚህ እሱ ያለው ጸጋ አንደኛ ለእሱ ብቻ አይደለም የተሰጠው፣ ለሌላውም የተሰጠ ስጦታ ነው። ስለዚህ የራሱን ጸጋ ወይም ማስተማር ከሆነ በእሱ ስጦታ ሌሎች መጠቀም አለባቸው። ከዛ ውጭ ደግሞ እሱ ባልተሰጡት ጸጋዎች ወይም እሱ ደግሞ ያልተሰጠው ጸጋ ካለ በሌሎች ስጦታዎች እሱ መጠቀም አለበት። ስለዚህ ለብቻው የሚኖር ከሆነ ግን እነዚህን ነገሮች ሊያገኝ ስለማይችል በአጋንንት በሰይጣን ሊፈተን ይችላል። ስለዚህ አንድ መናኝ አስቀድሞ በአንድነት ሕይወት ተፈትኖ ኖሮ በኋላ የብሕትውና ሕይወትን ቢኖር ይመረጣል በማለት ይናገራል። ስለዚህ ቅዱስ ጳውሎስ በሮም ለሚኖሩ ክርስቲያኖች እርስ በርሳቸው በፍቅር የትዕቢትን ነገር ሳያስቡ እንደተሰጣቸው የጸጋ መጠን እርስ በርሳቸው በፍቅር ሆነው እንዲያገለግሉ ደስ የሚል ምሳሌን በመስጠት ያስተምራል ማለት ነው። እንግዲህ ቅዱስ ጳውሎስ የሮሜ መልእክት ማጠቃለያ ያደረገው ስለ ፍቅር ነው። ቅዱስ ጳውሎስ የፍቅር ሐዋርያ ይባላል። በዚህ መልእክቱ ብቻ ሳይሆን በቆሮንቶስ መልእክቱም ላይ በሰፊው ቅዱስ ጳውሎስ ስለ ፍቅር በደንብ የሰበከ ሐዋርያ ነው። ፍቅር ማለት ምን ማለት ነው? የፍቅር መገለጫዎች ምንድን ናቸው? ፍቅር እንዲያደረገን፣ ፍቅር እንዲህ ነው በማለት ፍቅርን በዝርዝር የሰበከ መምህር ነው። ስለዚህ በሮሜ መልእክቱ ላይ ደግሞ ምዕራፍ 12 ከቁጥር 9 ጀምሮ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጓቸው እርዱ፣ እንግዶችንም ለመቀበል ትጉ በማለት ቅዱስ ጳውሎስ ሲጀምር ፍቅራችሁ ያለ ግብዝነት ይሁን ይላል እና ያለ ግብዝነት የምትለው አንሂፖክሪቲካል ወይም አንሂፖክሬሲ ይባላል። ሂፖክሬሲ ማለት በግሪክ ሂፖክራይት ወይም ሂፖክሬሲ የሚባለው ጭንብል ለብሰው በሮም እና በግሪክ ቲያትር ቤቶች የሚተውኑ ሰዎች ወይም ተዋንያኖች ሂፖክራይትስ ይባላሉ እና ስለዚህ ፍቅራችሁ እንደነሱ አይሁን ነው። ጭንብል ለብሰው እንደሚተውኑት ወይም በእኛ ዘመን ቋንቋ አነጋገር ምን ማለት ነው? የተለያየ ገጸ ባህሪ ተላብሰው የሚጫወቱ ተዋናያኖች አሉ። አንድ ተዋናይ በጣም በቃ ለየለት ድሃ ሆኖ ነገር ግን በጣም ባለጸጋ ሆኖ ሊተውን ይችላል። ቤቱ ሲመጣ ግን ያው የሀብት አይጠብቀውም። በተቃራኒው ደግሞ በጣም በቃ ባለሀብት ወይም ደግሞ በጣም ባለጸጋ ሆኖ ድሃ ሆኖ ተውኔት ሊሰራ ይችላል። የተለያየ ገጸ ባህሪ ተላብሶ ሊሰራ ይችላል። በሮምና በግሪክ በጥንቷ ዘመን ደግሞ ማስክ ለብሰው ለምሳሌ ወጣት ሆኖ ሽማግሌ አረጋዊ ሆኖ ሊሰራ ይችላል። ያስመስላል፣ ሆኖ ይተውናል ማለት ነው። ስለዚህ ቅዱስ ጳውሎስ ፍቅራችሁ ያለ ግብዝነት ይሁን ማለት ተውኔታዊ አይሁን ማለት ነው። አታስመስሉ፣ እውነተኛ ፍቅር ይሁን፣ በወንድማማችነት መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ በማለት
እውነተኛ ፍቅር ምን ማለት እንደሆነ ቅዱስ ጳውሎስ በዚህ ትምህርቱ ላይ በሰፊው አስተምሯል ማለት ነው። በመንፈስ የምትቃጠሉ ሁኑ። አንድ ሰው በመንፈስ የምትቃጠሉ ሁኑ ማለት አንድ ሰው ከልቡ እንዲወደው የእግዚአብሔር መንፈስ በሱ ውስጥ ሊያድርበት ይገባል እና እግዚአብሔርን መውደድ ካልቻለና የእግዚአብሔር መንፈስ በውስጡ ከሌለ ሰውን ከልቡ መውደድ አይችልም ማለት ነው እና ስለዚህ በመንፈስ የምትቃጠሉ ሁኑ። ከዛ ውጭ ደግሞ በመከራ የምትጸኑ፣ በተስፋው ደስ ይበላችሁ፣ በመከራ ታገሱ። አንድን ሰው መውደድ ደስታ ብቻ ሳይሆን አብሮት መከራም ያለው ነገር ስለሆነ በመከራ ታገሱ። መከራን ልትታገሱ ያስፈልጋል። መከራን እንድትታገሱና አንድ ሰው ደግሞ ከልባችሁ እንድትወዱ የሚያደርጋችሁ ነገር ጸሎት ስለሆነ በጸሎት ትጉ በማለት አንድ ሰው በጸሎት እንዲተጋ፣ በመከራ እንዲታገስ፣ በተስፋው ደግሞ ደስ እንዲለው በእውነተኛ መዋደድ በእውነተኛ ፍቅር እርስ በርሱ እንዲዋደድ ልክ ቅዱስ ዮሐንስ በመልእክቱ ፍቅራችሁ በእውነትና በስራ እንጂ በቃል ብቻ አይሁን ይላል። በቃ እወድሻለሁ እወድሃለሁ ከመባባል በዘለለ በእውነትና በስራ ይሁን በማለት ቅዱስ ዮሐንስ ወንጌላዊ እንዳስተማረው ቅዱስ ጳውሎስም ደግሞ ፍቅራችሁ ያለ ግብዝነት ይሁን፣ እርስ በርሳችሁ ከልባችሁ ተዋደዱ፣ አታስመስሉ፣ በእውነት እርስ በርሳችሁ ተዋደዱ ይላል። ከዛ በመዘለል እንግዲህ ወይም ከዛ በመቀጠል የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱትም ጋር አልቅሱ ይላል ቅዱስ ዮሐንስ አፈወርቅ። ይህንን እንግዲህ አንደኛው ሰው ፍቅሩን ከሚገልጽባቸው የፍቅር መገለጫዎች መካከል አንዱ ደስ ከሚላቸው ጋር አብሮ የነዛ የደስታ ተጋሪ መሆን ነው። ከሚያዝኑት ከሚያለቅሱትም ጋር ደግሞ አብሮ ማልቀስ ነው እና ቅዱስ ጳውሎስ መጀመሪያ ያለው ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱትም ጋር አብራችሁ አልቅሱ፣ የሐዘናቸው ተጋሪ ሁኑ ይላል እና ቅዱስ ዮሐንስ አፈወርቅ ምን ይላል? ከሁለቱ ደስ ከሚላቸው ጋር ደስ ከመሰኘት ወይም የአንድ ሰው የደስታው ተጋሪ ከመሆንና የሐዘኑ ተጋሪ ወይም የሐዘኑ ተካፋይ ከመሆን ከሁለቱ የትኛው ይበልጣል ይልና ደስ ከሚለው ጋር አብሮ የደስታው ተጋሪ ወይም የደስታው ተካፋይ መሆን ከሚያዝነው ከሚያለቅሰው ጋር ወይም የሰው ልጅ የሐዘኑ ተካፋይ ከመሆን ይበልጣል ይላል። ለምን? ከሚያዝኑት ጋር ማዘን ከሚያለቅሱት ጋር ማልቀስ ተፈጥሯዊ ነው ይላል። አንድ ሰው ከሞተ ለሞተ ሰው ማዘንና ማልቀስ ተፈጥሮ አንድ ሰው ይህንን ነገር እንዲያደርግ ያስገድደዋል ይላል። መቼስ በሞተ ሰው የሚደሰት ሰው የለም። ነገር ግን የሰው ልጅ ወይም የአንድ ሰው የደስታው ተጋሪ የደስታው ተካፋይ መሆን እሱ ሲደሰት በሱ ደስታ መደሰት ግን ኖብል የሆነች ሶልን ይፈልጋል ይላል። ንጹሕ የሆነች የተለየች ቅዱስ የሆነች ነፍስን ይጠይቃል። ለምን ይልና ከሰው ደስታ ጋር አብሮ ደስ ለመሰኘት የሰው ልጅ የደስታው ተጋሪ ለመሆን የቅናትን ስር ነቅሎ መጣል ይፈልጋልና ይላል። ስለዚህ ከሚያዝኑት ጋር ከማዘን ደስ ከሚላቸው ጋር መደሰት የበለጠ ትልቅ ዋጋ ትልቅ ክብር እንዳለው ቅዱስ ዮሐንስ አፈወርቅ ይህንን መልእክት በተረጎመበት ክፍሉ ይናገራል። ስለዚህ እውነተኛ ፍቅር የሚባለው ቅዱስ ጳውሎስ እንደተናገረው የሚያሳድዷችሁን መርቁ፣ አትርገሙ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱት ጋር አልቅሱ፣ እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመናገር ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን ነገር አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆቹ የራሳችሁን አትበቀሉ፣ ለቁጣ ፈንታ ስጡት እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብለው ቢጠማ ማጠጣው። ይህንን በማድረግ በራሱ ላይ የእሳት ፍም ትከምራለህና ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ በማለት የመጨረሻው የፍቅር ጥግ ደግሞ ጠላትን መውደድ እንደሆነ እንግዲህ በብሉይ ኪዳን የተጻፈው ሕግ አለ። ያ ባልንጀራን መውደድና እግዚአብሔርን መውደድ ነው። በሐዲስ ኪዳን ደግሞ የታዘዝነው የመጨረሻው የፍቅር መለኪያ የሚባለው ለጠላት የሚደረግ ቸርነት፣ ጠላትንም ደግሞ እንደ ራስ አድርጎ መውደድ ማለት ነው እና ቅዱስ ጳውሎስ በዚህ ክፍሉ ላይ የተናገረው አትበቀሉ ነው። እግዚአብሔር በቀል የኔ ነው ይላል። ስለዚህ አትበቀሉ፣ አንደኛ ለቁጣ ፈንታ ስጡት። እግዚአብሔር እንዲቆጣ ወይም ደግሞ እግዚአብሔር ያንን ሰው እንዲበቀል በቀል የኔ ነው ስለሚል እናንተ አትበቀሉ፣ ለበቀል ፈንታ እድል ስጡት እግዚአብሔር ያንን እንዲያደርግ። ሁለተኛ ደግሞ ቅዱስ ጳውሎስ በዚህ ክፍሉ ወይም በዚህ ትምህርቱ ላይ አንድ በጣም ለየት ያለ ነገር አስተምሯል። ብዙዎቻችን ይህንን
በተለየ መንገድ እንረዳዋለን። ጠላትህ ቢራብ አብላው፣ ቢጠማ ማጠጣው። ይህንን በማድረግ በራሱ ላይ የእሳት ፍም ትከምራለህ። እና አንዳንዱ ሰዎች ይህንን ጥቅስ የሚረዱት ልክ እንደ በቀል አድርገው ነው። በቃ ጠላትን ማብላትና ማጠጣት በሱ ላይ የእሳት ፍም ትከምራለህ የሚለው ፍርድ ትከምርበታለህ፣ ቁጣን ታነሳሳባታለህ፣ እግዚአብሔር እንዲፈርድበት ታደርግበታለህ ብለው ነው የሚረዱት። የቤተክርስቲያን አባቶች ግን ይህንን በተለየ መንገድ ነው የተረጎሙት። ስለዚህ ለጠላት የሚደረግ ቸርነት ማለት ያንን ሰውዬ ወይም ጠላታችሁን የእናንተ እንዲሆን ወይም ደግሞ ለዛች ቅጽበት ልቡ ወደ እግዚአብሔር እንዲመለስ በኃጢአት በክፋት የደነደነው በጥላቻ የደነደነው ልቡ እንዲቀልጥ የሚያደርግ ነው ይህ እሳት። ስለዚህ የእሳት ፍም ትከምርበታለህ ማለት ልቡ ለንስሐ እንዲከፈት ታደርገዋለህ ማለት ነው እንጂ እሳት ታሸክመዋለህ፣ ፍርድ ታሸክመዋለህ ማለት አይደለም። በነገራችን ላይ በቤተ ክርስቲያናችንም እሳት ሁለት አይነት ትርጉም አለው። እንደውም ስጋው ደሙን በእምነት ለሚቀበሉት የሚያድን እሳት ነው። ሳያምኑ በክህደት ለሚቀበሉት ለአማጽያን ደግሞ የሚያቃጥል እሳት ነው ይላል። ስለዚህ ለጠላት የሚደረግ ርኅራኄና ቸርነት ያ ጠላታችሁ ወደ እግዚአብሔር እንዲመለስ ንስሐ እንዲገባ የሚደረግ የንስሐ ጥሪ ነው እሳት የተባለው እንጂ እሳት ትከምሩበታላችሁ ማለት እንደው እንዲፈረድበት ወይም ደግሞ ሌላ ችግር እንዲደርስበት ታደርጉታላችሁ ማለት አይደለም ማለት ነው። እና በጥንታውያን ሮማውያን ዘንድ አንድ ሰው የሆነ ወንጀል ከሰራ በኋላ ራሱ ላይ የእሳት ፍም ማለት ነው በጭንቅላቱ ላይ ተሸክሞ ይሄድ ነበር እና ይሄ በግብፃውያንም በሮማውያንም ዘንድ ፐብሊክ ኮንፌሽን ይባላል። ምን ማለት ነው? በአደባባይ ይሄ ሰውዬ ንስሐ ለመግባቱ ምልክት ነው፣ በራስ ላይ የሚደረግ ፍም ማለት ነው። ስለዚህ ለጠላት የሚደረግ ርኅራኄና ቸርነትም ያ ሰው ንስሐ እንዲገባ የሚያደርግ ነው። በመጽሐፍ ቅዱስ ላይ እንደምታውቁት ሳኦል ዳዊትን ያሳድደው ነበረ፣ ሊገለው ይፈልግ ነበረ፣ ብዙ ጊዜ ሊገለው ያሳድደው ነበር እና በአንድ ወቅት ሳኦል ዳዊትን ንጉሥ ዳዊትን ሊያሳድደው በሄደበት ቦታ ላይ የእንግዲህ ተፈጥሯዊ ግዳጅ ይገጥመውና ወደ አንድ ዛፍ ስር ቁጭ ብሎ ሳለ በዳዊት ወታደሮች እጅ ይወድቃል እና የዳዊት ወታደሮች ወደ ዳዊት መጥተው ሳኦል ጠላት እጃችን ገብቷልና እንግደለው ብለው ለዳዊት ነገሩት። ዳዊት በዚህ ጊዜ እግዚአብሔር የቀባው ላይ እጄን አላነሳም ተዉት አለ። ለምልክት ግን ከሳኦል ከንግስናው ልብስ ላይ ትንሽ ከጨርቁ ላይ ቆርጦ ያዘ ማለት ነው። ከዛ በኋላ እንግዲህ ሩቅ ሆኖ ለሳኦል አሳየው ማለት ነው። ወታደሮችን ለምን በአግባቡ እንዲጠብቁ አትነግራቸውም ብሎ ዳዊት ለሳኦል ነገረውና ሳኦል ዳዊት በእጁ ገብቶ እንዳልገደለው ሲያቅ በጣም አዘነ ይላል እና አንተ ከኔ ይልቅ ጻድቅ ነህ ብሎ ሳኦል አለቀሰ ይላል እና ለዛች ደቂቃም ብትሆን የሳኦል በጣም ደንዳና የነበረው ልቡ ትንሽ እንድትራራ የሚያደረገው ዳዊት ለሳኦል ያደረገው ርኅራኄ ቸርነት ነው። ስለዚህ ጠላት ቢራብ አብላው፣ ቢጠማ ጠጣው። ይህንን በማድረግ በራሱ ላይ የእሳት ፍም ትከምራለህ ማለት ታቃጥለዋለህ ሳይሆን ንስሐ እንዲገባ ታደርገዋለህ ማለት ነው። ስለዚህ ክፉን በክፉ አትቃወሙ፣ ክፉን በመልካም አሸንፉ በማለት ክርስቶስ ያስተማረውን ትምህርት የሮሜ መልእክቱ ማጠቃለያ አድርጎታል ማለት። ስለዚህ የሮሜ መልእክት ምዕራፍ 12 አጠቃላይ ጥናታችን ይህንን ይመስላል። እንግዲህ ቅዱስ ጳውሎስ በጣም ደስ የሚሉ ትምህርቶችን በዚህ ትምህርቱ ላይ ያስተምረዋል። እንግዲህ የምንማረው ለጠቅላላ እውቀት ሳይሆን ቅዱስ ጳውሎስ ለሮም ክርስቲያኖች ያስተማረው ለእኛም ያስተማረው ትምህርት ነው። ስለዚህ ሰውነታችንን ለእግዚአብሔር ንጹሕ፣ ቅዱስ፣ ደስ የሚያሰኝ ሕያው መስዋዕት አድርገን እንድናቀርብ ቅዱስ ጳውሎስ ለእኛም ጥሪ ያቀርብልናል። እንደዚሁ ደግሞ በልባችሁ መታደስ ተለወጡ ብሏል። ይሄውም ማለት እግዚአብሔርን መምሰል ነው። መንፈሳዊ ሕይወት የሚለውን በሰፊው በዚህ ክፍል ላይ ተመልክተናል። የመጨረሻው ደግሞ ስለ ፍቅር ያስተማረው ትምህርት ነው። ስለዚህ በእውነት እርስ በርሳችሁ ተዋደዱ፣ ያለ ግብዝነት ይሁን ፍቅራችሁ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑት ጋር እንደዚሁ እዘኑ፣ ከሚያለቅሱት ጋር አልቅሱ፣ በመከራ ታገሱ፣ በጸሎት ጽኑ እያለ በመጨረሻ ደግሞ ጠላቶቻችሁን ውደዱ በማለት ክፉን ነገር በክፉ ሳይሆን አንድ ክርስቲያን ክፉን በመልካም እንዲቃወም ለበቀል ወይም ለቁጣ ፈንታ እንዲሰጥ ምን ማለት ነው? እግዚአብሔር ነው የሚበቀለው። ስለዚህ ለእግዚአብሔር ይህንን ነገር እንዲተውና ጠላቱንም ጭምር እንዲወድ
በዚህ ክፍል ላይ በሰፊው ተማምረናል። እግዚአብሔር የተማርነውን በሕይወት እንድንኖረው ቅዱስና መልካም ፍቃዱ ይሁንልን፣ ይርዳን፣ ያግዘን። የሮሜ መልእክት ምዕራፍ 12 ትምህርታችን ይህንን ይመስላል። በቀጣይ እንግዲህ ምዕራፍ 13ን በሰፊው የምንማማር ይሆናል። እስከዛው ድረስ እግዚአብሔር በሰላም ሁላችንን የሚያቆየን